ሰላም ውድ ቤተሰብ እንዴት ናችሁ? ዛሬ ደግሞ በአዲስ ትምህርት መጥቻለሁ። ባለፈው ስለ ሴሜትሪክ እና አሴሜትሪክ ዲዛይን ነግሬያችሁ ነበረ። አሁን ግን በተግባር አሳያችኋለሁ። ባለፈው በቪዲዮ ያስተማርኩ። ለዚህ ቪዲዮ አዲስ ከሆናችሁ፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። በዚህ ቻናል ውስጥ ብዙ ሚስጥሮችን ፋሽን አብረን እናያለን። ላይክ እያደረጋችሁ ሼር አድርጉልኝ። ቤተሰብ ለእኔ ስለሚጠቅመኝ ስለምትከታተሉኝ አመሰግናለሁ። ወደ ትምህርቱ እንሂድ። ዛሬ የማሳያችሁ ቶፕ ነው። ከሴሜትሪክ ጀምሮ ሴሜትሪክ ቀለል ያለች ቶፕ እንዴት እንደሚሰራ ላሳያችሁ። ፎቶ ላይ የምትመለከቱት እንዴት እንደሚሰራ እናያለን። ሴሜትሪክ ዲዛይን ስንሰራ ፓተርን ወረቀቱ እንደዚህ ነው የሚሆነው። ምንም አይነካም። መጀመሪያ ቤዚክ ቶፕ መስራት አለብን። ሁሉ ጊዜ እንደምናል ቤዚክ ቶፕ እንሰራለን። ከዛ በኋላ ነው የሚቀየረው። እሺ፣ በቀላሉ ቶፕ ላሳያችሁ ነው። ሴሜትሪክ የሆነ ዲዛይን ነው ማሳያችሁ። ከኔ ጋር ሁኑ። መጀመሪያ ልኬት እንወስዳለን። የወሰድኩት ልኬት ብረስት 80 ወይስ 60 ቁመት ወይም ቶፕ ደግሞ 40 ሴንቲሜትር ሾልደር ወይም ባክ 30 ያለው ሁሉ ጊዜ ያው በቀላል መንገድ ነው የምንሰራው። መነሻችን ከዚህ ወደዚህ ስንሰራ ብረስት ኦቨር ፎል ነው የምንሰራው። ብረስታችን 80 ሲካፈል 4 ፕላስ 1 21 ሴንቲሜትር ነው የምንሄደው። ከዚህ ወደዚህ 21 ሴንቲሜትር መጥተን እዚህ ጋር ምልክት ማድረግ ትችላላችሁ። እንደፈለጋችሁ ምልክት ማድረግ ትችላላችሁ። ወርታች ደግሞ ሌንግዝ ትሄዳላችሁ። ቶፕ ሌንግዝ 40 ሴንቲሜትር ከዚህ ጋር 40 ሴንቲሜትር። ይሄን ካገኛችሁ በኋላ አሁን አርሙን ላይን ማግኘት አለ። አርሙን ላይን ለማግኘት ብረስት ኦቨር ፎል ነው የምንወርደው ወደታች። ከዚህ ወደታች ብረስት ኦቨር ፎል 80 ሲካፈል 4 20 ሴንቲሜትር ይመጣል። ከዚህ ጋር የምንደርሰው 20 ሴንቲሜትር ይመጣል። ቤዚኩን እያስታወስኳችሁ ነው። እሺ ቤዚኩን እንሰራለን። ምክንያቱም የትኛውንም ዲዛይን በቤዚኩ ላይ ዲፔንድ ነው የምንሰራው ቤተሰብ። ከዛን አሁን የሾልደር ላይን ለማግኘት ከዚህ ወደዚህ ነው ጊዜ ሾልደር ሲካፈል 2 30 ሲካፈል 2 18 ነው። እዚህ አካባቢ ትመጣለች። ከዚህ ጋር እንደዛው በተመሳሳይ ታችሁ ማለት ታደርጋላችሁ። አሁን የርኩት ምንድነው ሾልደር ነው። ትከሻ ሲካፈል 2 ማለት ነው። ከዛን የአንገት ቅርጽ ኖርማል ትሰራላችሁ። ኖርማል ስታንዳርድ ሳታካፍሉ 8 ሴንቲሜትር ዝቅ ማለት ይችላል። ወደዚህ እንደዛው እንደ ፋብሪኩ ካራክተር ይለያል። ጨርቁ ስትሬች የሚያደርግ ከሆነ 6 ሴንቲሜትር ትችላላችሁ። በጣም ስትሬች የሚያደርጉ ጨርቆች ስለሚለጠጡ ማለት ነው። አንገቱን እንደዚህ ይሰራችሁ። ከዛ በኋላ ሀፍ ሾልደር ለማግኘት ከዚህ ፖይንት ጋር ወደታች ሾልደር ስቶፕ እስከ 3 ሴንቲሜትር ካላችሁ በኋላ ሀፍ ሾልደራችሁን እንደዚህ ያገናኛችሁ። አሁን የምንሰራው ስሊቭ ስለሌለው እዚህ ጋር መጨረስ ትችላላችሁ። ደግሞ ትንሽ ከፍ ማለት ትችላላችሁ። ስለዚህ ስሊቭ የሌለው ነው የምንሰራው ማለት ነው። አሁን ሾልደራችን በጣም ትንሽ የነጨታችሁ ከሆነ ሾልደራችን አነስ ያለ ስለሆነ ባላንስ እንዲያደርግ ወይም ፕሮፖርሽን መሆን ስላለበት ከአንድ ሳይድ አትወስዱ፣ ከሁለቱም ሳይድ ነው የምትወስዱ። ከአንገቱ ከዚህ ከአርሞሉም ትቀንሳላችሁ ማለት ነው። ስለዚህ ከዚህ ወደዚህ 2 ሴንቲሜትር እንቀንስ። እዚህ ጋር 2 ሴንቲሜትር፣ እዚህ ጋር 2 ሴንቲሜትር እንቀንስና ሾልደራችን ነች ማለት ነው። ሾልደራችን ከዛ በኋላ የአንገት ስታይሉ አያችሁ ወረድ ያለ እሺ። እና አሁን እንደምናደርገው አንገቱ 4 ማዕዘን ነው። ሰፋ ያለ ስለሆነ ወደታች እንደፈለጋችሁ እስከ 22 ሴንቲሜትር ዝቅ ማለት ይችላል። ከዚህ ከኤ ላይን ወደታች እስከ 22 ሴንቲሜትር። ከዛ በላይ ዝቅ ካላችሁ ግን ብረስታችሁ ሊታይ ይችላል። ስለዚህ እኛ ከዚህ ወደታች እስከ 18 ሴንቲሜትር እንጠቀም፣ ብዙም ዝቅ እንዳይል ስላልፈለገ ማለት ነው። ከዛ በኋላ የዚህችን ላይን ትለካላችሁ። እዚህ ጋር ከዚህ ወደዚህ 2 ሴንቲሜትር ነው። ከዚህ ጋር 2 ሴንቲሜትር ነው የገባን ወደዚህ 2 ሴንቲሜትር ሲሆን ቀላል እንዳይመስላችሁ። አሁን ፎልድ ሲሆን ሲነጠል 4 ሴንቲሜትር እንደለቀቀ ነው የሚታሰበው ማለት ነው። ከዛ በላይ ከሆነ እዚህ ጋር ይዘፋባችኋል ማለት ነው። ያንን ጥንቃቄ ማድረግ አለባችሁ። ከዛን የዚህን ዊድዝ እኩል መሆን አለበት። እዚህ ጋር እንደዛው ይሄን ይመስላል ኔክስት ስታይሉ። ከዛ አርሞሉን ደግሞ አርሞሉ እንደነገርኳችሁ ስሊቭ ስለሌለው እዚህ ጋር መጨረስ ትችላላችሁ ወይ ደግሞ ትችላላችሁ። ከዚህ ላይ ደግሞ እስከ 5 ሴንቲሜትር ከፍ ትላላችሁ። ስሊቭ ለሌለው፣ ስሊቭ ላለው ደግሞ አሳያችሁ እሱ። ከዛ እቺን ታረጉና እዚህ ጋር ከርብ እንደዚህ ይሆናል ማለት ነው። ቀላሉ ሁሉን ከሰራችሁ በኋላ አሁን ከዚህ ወደዚህ ብሎክ የተሰራው ብሎክ ወይም ፍሬሙ የተሰራው ብረስት ኦቨር ፎር ስለሆነ እዚህ ጋር እንዳይሰፋብን
የዌስታችንን ሳይዝ እንመጣለን። ዌስታችን 60 ነው። 60 ሲካፈል 4 15 ሲደመር የዳር 2 ሴንቲሜትር 3 መጨመር ትችላላችሁ 17 ሴንቲሜትር ይመጣል። የዌስት ከዚህ የዌስት ላይን ነው ማለት ነው። ከዛን ከዚች ጋር እናገናኛታለን። ከዛን ዳርቱን ለማግኘት ደግሞ ምን ታደርጋላችሁ? የባክ ዊድዛችሁን ሴንተር ትወስዳላችሁ። የባክ ዊድዝ ሴንተር ትወስዳላችሁ ማለት ነው። ባክ ዊድዝ ሴንተር ከወሰዳችሁ በኋላ ከዚህ ወርታች እስከ 3 ሴንቲሜትር ዝቅ ትላላችሁ። ከዛ በኋላ ወደዚህ አንዳንድ ሴንቲሜትር ወደዚህ አንዳንድ ሴንቲሜትር ከመጣችሁ በኋላ ይሄንን ቀላሉ ታገናኛላችሁ ማለት ነው። ይሄንን ይመስላል ቤተሰብ። አሁን ሐሳቡን ሙሉ ሐሳቡ ላስረዳችሁ ትንሽ ቀላል አድርጌ። ከዚህ ወደዚህ የመጣ ነው ሁሉ ጊዜ ብረስት ኦቨር ፎር ፕላስ 1 ከዛም ከዚህ ወደታች ደግሞ ብረስት ኦቨር ፎር መጣ። መስመር አሰመረ። ከዚህ ወደታች ሌንግዙ ሾልደር ቱ ዌስት ወይም ቶፕ ሌንግዝ ይባላል። ከዚህ እስከዚህ ጫፍ ያለው ይሄ ቶፕ ሌንግዝ ይባላል። ከዛ በኋላ ከዚህ ወደዚህ ሾልደር ሲካፈል ለሁለት መጣ አሰመርን። ከዛ በኋላ ብሎክ የተሰራው በብረስት ልክ ስለሆነ ብሎክ የተሰራው በብረስት ስለሆነ እዚህ ጋር ከዚህ ወደዚህ ዌስት ኦቨር ፎር ፕላስ ዳርት አድርገን ሰራን። ከዛን ሲም አላውንስ መስጠት ሲም አላውንስ ወይም ኤስፔት መስጠት ለተቸገራችሁ ደግሞ ሁልጊዜ ሲም አላውንስ ሂም ላይን ጋር የሚሰጠው ወርታች 3 ሳይድ ጋር አርሞልና ሾልደር ኔክ አካባቢ አንዳንድ ሴንቲሜትር በቂ። ሲም አላውንስ እንዴት እንደሚሰጥ በደንብ ላልገባችሁ ተከታተሉ። ወርታች እስከ 3 ሴንቲሜትር መስጠት ይችላል። ሁለት ልናጠፍ ስለምን በማስመራ ብቻ በቀላሉ ከዚህ ፖይንት 3 ሴንቲሜትር በመምጣት ኢንስትሬት ማገናኘት ይችላል። ስለዚህ ሲም አላውንስ ሲሰጡ በማስመራ ማገናኘት ትችላላችሁ እንጂ በእያንዳንዱ ፖይንት ማስቀመጥ የለባችሁ። ከዚህ ወደዚህ ደግሞ ሁለት ሳይዱ ላይ እስከ 4 መስጠት ትችላላችሁ። እንደ ልብሱ ይለያያል። ስለዚህ የሚያደርግ ጨርቅ ከሆነ ግን ብዙ እንዳስፈልግ፣ ምክንያቱም ጨርቁ በጣም የመለጠጥ ባህሪ ስላለው። አርሞዱ ጋር ደግሞ አንዳንድ ሴንቲሜትር ነው የምንሰራው። ከዛ በላይ እስከ 1.5 ትችላላችሁ፣ ግን ይበዛል። ምንም አይጠቅመንም። ሳይዛችንን ኤክሰስ እንዳያደርግብን ማለት ነው፣ ፊትነሱን እንዳይቀንስብን። ስለዚህ አርሞዱ ጋር ከርቭ ስለሆነ ከእያንዳንዱ ፖይንት ትሰጣላችሁ። ከዛ እቺን ዶቶችን ማገናኘት ዶት ያደርጋችሁ። ሾልደር ላይ አንዳንድ ሴንቲሜትር በቂ ነው። ስፌት ሾልደሩ ላይ ስፌት አንዳንድ ሴንቲሜትር በቂ ነው። ከአንድ ሴንቲሜትር በላይ ከሆነ አይጠቅማል። ምንም አይጠቅመም። ወደ ላይ ነው የሚወጣው፣ ወደ አንገት ነው የሚሄደው። ምንም አይጠቅመንም። ከአንድ ሴንቲሜትር በላይ እንዳስብ። ኔክ አካባቢ ብዙ ጊዜ ከ0.5 በላይ አይሰጥም። እስከ 1 ሴንቲሜትር ግን ትችላላችሁ። ምክንያቱም ወደ አንገት ስለሚመጣ ምንም አይጠቅማችሁም። ስለዚህ ከዚህ ወደ ላይ አንዳንድ ሴንቲሜትር እንስጥና አልባት ሲቀነጨም ምናምን ትንሽ ያው ሳይዝ ይወስዳል በሚለው ወይ ደግሞ ጨርቁ ይተለተል ከሆነ ደግሞ ኦቨርሎክ ልትነቱን ስለምትችሉ ኬዝ በሚለው እንሰጣለን ማለት ነው። ይሄንን ይመስላል ቤተሰብ። በቀላሉ ደግሞ ለመማርና በአጭር ጊዜ ውስጥ ብቁ የፋሽን ዲዛይነር መሆን ከፈለጋችሁ ደግሞ እኛ ጋር መምጣት ትችላላችሁ። ሽፎንም ያበሻ ቀሚስን ሁሉንም እናስተምራለን። እኛ ጋር በመምጣት መማር ትችላላችሁ። አሁን ይሄ ከቲንግ ላይን ይባላል። በዚህ መስመር ትቆርጣለን ማለት ነው። ይሄ ከቲንግ ላይን ይባላል። እንቆርጥና ምን እንደሚመስል ብረን እናያለን ማለት ነው። ይሄንን ይመስላል ቤተሰብ። በቀላሉ እንደዚህ መስራት ትችላላችሁ። ያልገባችሁ ነገር ኮሜንት ላይ አስቀምጡልን። ቶፓችን እቺን ትመስላለች ማለት ነው።
ይሄንን ይመስላል። እናመሰግናለን ቤተሰቦች። ይሄንን ይመስላል። አሁን እዚህም እንዲቼክ ስናደርገው ያው ሳይዝ የሱ አይደለም ግን እንድታዩ ብዬ ነው። ስለዚህ በቀላሉ እንደዚህ መስራት ትችላላችሁ ቤተሰቦች። በጣም ቀላል ነው። ይሄን ይመስላል። ያልገባችሁ ነገር ኮሜንት ላይ አስቀምጡልን። አሁን ዳርቱ ምናምን ሲሰፋ ሞር ፊትነሱ የዛን ይመጣል። ዳርት እንዲህ ሲሰፋ ምናምን በደንብ ውበቱ ይወጣል አይደል? ስለዚህ ይሄንን ይመስላል። ያልገባችሁ ነገር ኮሜንት ላይ አስቀምጡልን። እናመሰግናለን። አድራሻችን ደግሞ ገርጂ ማርያም አጠገብ በኤምኤ ፕላዛ 7ኛ ፎቅ ላይ እንገኛለን። መታችሁ በአካልም መመዝገብ ትችላላችሁ። እናመሰግናለን ቤተሰቡ።